አይውሸት 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 አይውሸት። እንደው ሰው እኮ እንደው ሳይሞት ሞቷል ሰው ሁሉ ማለት ነው። እንዴት ነው የውሸት ናላ የሚያወርዱት እዚህ ማለት ነው? ምን አለ በሀቅ ቢሰሩ። ምን ይሰራሉ? ውሸት ለማንም አይጠቅምም። ነገ ትተነው ለምን ሄደው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የካውሰር ፋሚሊ እንዴት ናችሁ? ደህና ናችሁ? ሰብስክራይብ ላይክ እንዳይረሳ፣ ኮሜንት ላይ ያስቀምጡልኝ ሀሳባችሁን ውዶቼ። የሚገርም እኮ ነው። ትላንትና በነገራችን ላይ እኔ ትላንትና ብቻ ሳይሆን ቪዲዮ ስለ ሞባይሉ ከሰራች ጀምራ እኔ በጣም እየተከታተልኳት ነበረ። የሚገርማችሁ በአንደኛው ስልኬ ላይክ ሲያደርጉ በዚህኛው በአንደኛው ስልኬ የገባውኝ ማለት ነው። እና ብዙ ከ10 በላይ ላይክ አለው እና ላይክ ያልተደረገ ነበር የተባለው ማለት ነው። እና የሚገርማችሁ እየተከታተልኩ ነበረ ማለት ነው ስንት ቀን ሙሉ። ሀታ የመጀመሪያዋ ዛሬ ጠዋት ነገ ጠዋት ከ4 ሰዓት 10 ሰዓት በዚህ በዱባይ ይወጣል ነበር ያለችው። ከዛ ትሏ ስታ ካደረገ በተቋረጠ በዛው ማለት ነው። ያው ከእንቅልፌ ተነስቼ ምናምን አለች። ቪዲዮ ጠፍቶባል ነበረ ማለት ነው። እና ቀጣይ ደግሞ ለነገ ስራ ገብቼ ምናምን አለች። ያው ለ11 ሰዓት ቀጠሮ ያዘች ማለት ነው። እኔ ከመጀመሪያውም ጀምሬ ስላለውኝ ነው እንደዚህ የምላችሁ ማለት ነው። እና ብዙ ጊዜ ተከታተልኩ ነበርና እናም ለማንኛውም ትላንትላ እኔ 4 ሰዓት ላይ ነበረ 10 ሰዓት ማለት ነው። በዚህ በዱባይ 10 ሰዓት ላይ ጀምሬ ነበር እኔ ስከታተል የነበረው ማለት ነው። እና እጣ ይወጣ ያለችው 11 ሰዓት ላይ ነበረ ይወጣል ያለችው ማለት ነው። እኔ ስከታተል ነበር። የሚገርማችሁ ነገር ጉድ እኮ ነው። የሚገርማችሁ ይሄ 88 ያልጣፈ ሰው አለ። እንደው ጽፈዋል ልጆች ከታች ኮሜንት ላይ ያየው ነው። ጽፈዋል ልጆች ለራሱ እኔ በእርግጥ አልጻፍኩኝም። 88 ልጆች ጽፈዋል። እኔ ከመጀመሪያም ጀምሬ እንደነገርኳችሁ ስከታተል ነበር ብያቸዋለሁ። እና አሁን ማንትስ ሄዳ ራሳት ምትሴ ምን አለ በሀቅ ቢሰሩት? ምን ችግር አለው? ምን አለ እንደኛ አይነቶቹ ለመዳም ቅመሞች ምን አለ ቢደርሰን ወይም ቢደርሳቸው ምን ችግር አለው? መጠቃቀም ከሆነ ሰው ለሀገሩ ለዜጋው መጥቀም ከሆነ ስንት ሚስኪኖች አሉ ሀገራችን ላይ ሀገራቸው እየናፈቃቸው ስንት መግባት እየፈለጉ አልሳካ እያለ ስንት ነገር አለ። ላለው ነው ላለው መጨመር ነው በቃ የሚዲያ ሰው ማለት ነው። ላለው ጥቀመው ነው። እና በጣም የሚገርም ነው። የዛሬ ደግሞ ያው ሀይዋ ከፍታ ነበር።